ብዙዎቻችን ሕይወታችንን እንዲቀየር ትልቅ ታምር እንጠብቃለን። ብዙ ገንዘብ፣ ትልቅ ወይም ድንገተኛ ዕድል። ነገር ግን እውነታው ከዚህ የተለየ ነው። ዛሬ አንድ ታሪክ እነግራችኋለሁ። ይህ ታሪክ ምናልባት የእርስዎ ሊሆን ይችላል። አቤል ይባላል። እንደ ማንኛውም ሰው ትልቅ ህልም ነበረው። ነገር ግን ሕይወቱ በግርግር የተሞላ ነበር። በጠዋት ሲነሳ ድካም ይሰማዋል። ስራው ላይ ትኩረት የለውም። በየቀኑ የሚያቅዳቸው ነገሮች ሳይሰራቸው ይረሳቸዋል። አቤል ሁል ጊዜ ራሱን ምንድነው ሰነፍ የሆንኩት ብሎ ይጠይቃል። አንድ ቀን ግን አቤል አንድ መጽሐፍ አነበበ። መጽሐፉ እንዲህ ይላል፣ ትልልቅ ውጤቶች የሚመጡት ከትልልቅ ስራዎች ሳይሆን ካልተቋረጡ ትንንሽ ልማዶች ነው ይላል። ከዚያም አቤል አንድ ቀላል ልማድ ጀመረ። እርሱም የ2 ደቂቃ ሕግ ይባላል። ማንኛውንም አዲስ ሥራ ሲጀምር ከ2 ደቂቃ በላይ እንዳይወስድበት አደረገ። ስፖርት ለመስራት 1 ሰዓት እሮጣለሁ ከማለት ይልቅ ለ2 ደቂቃ ብቻ ጫማዬን አስሬ እወጣለሁ አለ። መጽሐፍ ለማንበብ 1 ምዕራፍ እጨርሳለሁ ከማለት ይልቅ 1 ገጽ ብቻ አነባለሁ አለ። መጀመሪያ ላይ ሞኝነት መሰለ። ነገር ግን ከጥቂት ሳምንት በኋላ አስገራሚ ነገር ተከሰተ። አቤል ያንን ትንሽ ሥራ መስራት ስለማይከብደው በየቀኑ ማድረግ ጀመረ። ያቺ 2 ደቂቃ ወደ 10 ከዛ ወደ 30 ደቂቃ አደገች። ሚስጥሩ ምን መሰላችሁ? ሕይወታችንን የሚቀየረው አንድ ቀን የምንሰራው ትልቅ ሥራ ሳይሆን በየቀን የምናደርጋት ትንሽዬ ተግባር ናት። ከፍታ የሚገኘው ተራራውን በአንድ እርምጃ በመዝለል ሳይሆን በየቀኑ 1 እርምጃ ወደ ላይ በመውጣት ነው። ያ አንድ ቀላል ልማድ ወጥነት ወይም ደግሞ በእንግሊዘኛው ኮንሲስተንሲ ይባላል። ትንሽም ብትሆን በየቀኑ ሳናቋረጥ ማድረግ። ዛሬ የእርስዎ 2 ደቂቃ ምንድን ናት? የትኛውን ትንሽ ልማድ ነው ዛሬ የሚጀምሩት? ኮሜንት ላይ ይጻፉልን። ይህ ከፍታ ፕላስ ነው። ሕይወትዎን ደረጃ በደረጃ ለመቀየርና ወደ ላቀ ከፍታ ለመድረስ አብረን እንጓዛለን። ይህ ቪዲዮ ጠቃሚ ሆኖ ካገኙት ለጓደኛው ያጋሩት። ሰብስክራይብ ማድረግ እንዳይረሱ። በሚቀጥለው ቪዲዮ እስክንገናኝ በከፍታ ላይ ይቆዩ።